ጊዜው እንደ አውሮፓውያን አቆጣጠር 1983 ዓመተ ምህረት ነው። በሞስኮ ከተማ ሰዓቱ ከሌሊቱ 6 ሰዓት ከሩብ ላይ ያመለክታል። ይህም ጊዜ የቀዝቃዛው ጦርነት ውጥረት በእጅጉ ተባብሶ የነበረበትና ሁለቱ በሺዎች የሚቆጠሩ ኒውክሌር መሳሪያ የታጠቁ ሀያላን ሀገራት ሶቪየት ህብረትና አሜሪካ ለጦርነት ተፋጠው ማነው ቀድሞ ኒውክሌር የሚተኩሰው ብለው በተጠንቀቅ እየተጠባበቁ በነበረበት ወቅት መሃል ሞስኮ ከሚገኘው ሚስጥራዊ የሶቪየት የኒውክሌር ማዘዣና መቆጣጠሪያ ጣቢያ በድንገት ጸጥታን የሚያውክ ከፍተኛ የአላርም ድምፅ ያስተጋባ ጀመር። በማዘዣ ክፍሉ የሚገኙ የመቆጣጠሪያ ኮምፒውተር ስክሪኖችም አሜሪካ ኒውክሌር ተኮሰች የሚል ማስጠንቀቂያ ያስተጋባሉ። ለዛውም ከአንድም 5 ሚሳኤሎች ከአሜሪካ ወደ ሞስኮ እንደተተኮሱ ያሳያሉ። ሁሉም ማስጠንቀቂያዎች በወታደራዊ ፕሮቶኮል የአጸፋ የኒውክሌር ጥቃት በአሜሪካ ላይ እንዲፈጸም ያስገድዳሉ። ነገር ግን አንድ የተሳሳተ እርምጃ ዓለምን በሞላ ሊያጠፋ እንደሚችልም እርግጥ ነበር። ይህን እርምጃም የመውሰድና ዓለምን ወደ እልቂት የማስገባት ወይም የመተውና ዓለምን ከጥፋት የማዳን ሸክም ከፈጣሪ በታች ኮሎኔል ስታኒስላቭ ፔትሮቭ በተባለ የ44 ዓመት ጎልማሳ የሶቪየት የአየር መከላከያ ከፍተኛ መኮንን ጫንቃ ላይ ወደቀ። ኮሎኔል ፔትሮቭ ኮምፒውተሩ ላይ የሚያየውና የሚሰማውን ማመን አልቻለም። ኮሎኔል ፔትሮቭ በስልጠና የተሰጠውን መመሪያ ተከትሎ ጥቃቱን ለበላዮች አሳውቆ ያጸፋ ጥቃት ይፈጽም ይሆን? ወይም ዝም ብሎ ልቡ እየነገረው ያለውን ተከትሎ የውሸት አላርም ነው በማለት የሚወደውን ስራ፣ ክብሩን፣ ከሀገሩ የሚደርስበትን ወቀሳና ብሎም ከወታደራዊ ፍርድ ቤት የሚደረግበትን ፍርድ ይቀበል ይሆን? ለማንኛውም ኮሎኔሉ ለውሳኔ ያለው ደቂቃና የሱ ለውሳኔ ማመንታት በእኩል ፍጥነት እየሄዱ አልነበረም። ደቂቃው በፍጥነት ይቆጥራል፣ እሱም ማመንታቱን ቀጥሏል። የበላይ ጀነራል አለቆቹም ቀዩን ስልክ አጠገባቸው አስቀምጠው ለአጸፋ ጥቃት እንዲፈጸም የሱን ውሳኔ እየተጠባበቁ ነበር። በዚህ ውሳኔም የዓለም ዕጣ ፋንታ የሚወሰን ይሆናል። ይህ እውነተኛ ታሪክ የተፈጸመው በወቅቱ በዓለማችን ከነበሩት 4.7 ቢሊዮን ሰዎች መካከል ከአንድ ሰው ውጪ ማንም ምን እየተፈጠረ እንደሆነ ሳይገነዘብ ዓለማችን በቅጽበት ልትጠፋ የተቃረበችበትና በራዳር ስህተት የተነሳ የሰው ልጆች በኒውክሌር ጥቃት ከምድር ገጽ ሊጠፉ ከጫፍ በደረሱ ጊዜ ኮሎኔል ፔትሮቭ ተረጋግቶ በማሰቡና እንዲተገብር የተመደበበትን ተግባር ባለመፈጸሙ ዓለምን ከእልቂት ታድጓል። የሚገርመው ግን ይህ ዓለም ሁሌም ሊዘክረው የሚገባ ጀግና ወታደር ስሙና መልካም ተግባሩም በእናት ሀገሩ እንኳን ሳይቀር ለዘመናት ተደብቆ ታሪኩም እምብዛም ሳይነገር ቆይቷል። እነሆኛም ዛሬ በሀገር ልጅ ቲዩብ ቻናላችን ስለዚህ ብልህና ጀግና ሰው ታሪክና ስለ አስገራሚ ተግባሩ ልንተርክላችሁ ወደድን። እስከ መጨረሻው እንድትከታተሉን በአክብሮት እንጋብዛለን። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ ያበረታቱ። ይህንን መሳጭና ጣፋጭ ታሪክ አብረውን እንደጀመሩ እስከ መጨረሻው ይከታተሉ። ይህ ታሪካዊ የሰው ልጆች ከእልቂት የተረፉበት ቀን ለተሰኞ ሴፕቴምበር 26 1983 ሲሆን ወቅቱ ኮልድ ዋር ወይም ቀዝቃዛው ጦርነት በመባል የሚታወቀው በሶቪየት ህብረት ወይም በአሁኗ ሩሲያና በዩናይትድ ስቴትስ ኦፍ አሜሪካ መካከል የነበረው ደም አልባ ጦርነት በከፍተኛ ሁኔታ አብጦ ሊፈነዳ ተቃርቦ ወደ ለየለት የኒውክሌር ጦርነት ይሸጋገራል ተብሎ ዓለም በትኩረትና በስጋት ሲከታተለው በነበረበት ወቅት ነበር። እነዚህ ሁለት ሀገራት በሁለተኛው የዓለም ጦርነት በአንድ ጎራ ተሰልፈው አብረው ድል ያደረጉ ሲሆን በዚህ ቀዝቃዛ ጦርነት በጠላትነት በመፈራረጅ አንደኛው ከአህጉረ አውሮፓ ሌላኛው ከሰሜን አሜሪካ የኒውክሌር አፈሙዛቸውን አንዱ ወደ ሌላኛው አዝሮ እየተጠባበቁ የነበሩበትና በዚህም ሳቢያ ወደ ሶስተኛው የዓለም ጦርነት ተገብቶ ከፍተኛ የኒውክሌር ፍጅት ይከሰታል ተብሎ እየተፈራ የነበረበት ወቅት ነው። ይህም ውጥረትና ፍጥጫ የተባባሰው በሴፕቴምበር 1 1983 እንደ አውሮፓውያን አቆጣጠር ከደቡብ ኮሪያ ዋና ከተማ ስኡል ተነስቶ ወደ ኒውዮርክ ዩናይትድ ስቴትስ ኦፍ አሜሪካ 269 ሰዎችን አሳፍሮ ሲሄድ የነበረና ንብረትነቱ የደቡብ ኮሪያ የሆነ የህዝብ አውሮፕላን የበረራ መስመሩን ለቆ በመውጣት ሰከሊን በተባለች የሶቪየት ደሴት የአየር ክልል ላይ ያለ ፍቃድ ጥሶ በመግባቱ በሚሳኤል ተመቶ ሲጋይ በውስጡ የነበሩት 269 ሰዎች በሙሉ በሚያሳዝን ሁኔታ ህይወታቸውን ሲያጡ ከሟቾቹ መካከል ከ60 በላይ አሜሪካውያን ይገኙበታል። በዚህ ምክንያት አሜሪካ የሶቪየትን መንግስት ክፉኛ በመውቀስ ስታስጠነቅቅ ሶቪየትም በአውሮፕላኑ መጋየት እጅ የለበትም ብላ ብታስተባብልም አሜሪካ አውሮፕላኑ ሲመታ የተደረገን የሶቪየቶች የሬዲዮ ግንኙነት ጠልፋ የድምጽ ማስረጃ በማቅረብ
የሶቪየትን ማስተባበያ ውሃ ቸልሳበታለች። ይህም ክስተት ቀድሞውኑ የነበረውን የጠላትነት መንፈስ በማጋጋል ከአሜሪካ የአጸፋ ምላሾች ሊኖሩ እንደሚችሉ በሶቪየት ህብረት እየተጣራ በነበረበት ወቅት ነበር። የታሪካችን መነሻ የሆነው የሴፕቴምበር 26 1983ቱ አስደንጋጭ ክስተት የተፈጠረው በመሃል ሶቪየት ህብረት እምብርት የሚገኘው ሚስጥራዊው የሴርፑኮቭ 15 የኒውክሌር ማዘዣና መቆጣጠሪያ ጣቢያ ውስጥ ሌተናል ኮሎኔል ስታኒስላቭ ፔትሮቭ የተባለ ጉምቱ ወታደር ኮምፒውተሩ ላይ ቁጭ ብሎ በንቃት ይከታተላል። ኮሎኔሉ ተራ ወታደር ሳይሆን የቅድመ ኒውክሌር ጥቃት ማስጠንቀቂያ ሳተላይት ተቆጣጣሪ ከፍተኛ መኮንን ነበር። ማንኛውንም በሶቪየት ህብረት ላይ የተቃጣ ጥቃት መጀመሪያ የሚያየው ኮሎኔል ፔትሮቭ ነው። በዚሁ በሴፕቴምበር 26 1983 ከሌሊቱ 6 ሰዓት ከሩብ ላይ የሚያየውንና የሚሰማውን ማመን አቃተው። የኒውክሌር ማስጠንቀቂያ ሳይረን በክፍሉ ይጮሃል። በመቆጣጠሪያ ኮምፒውተሩና በመላው ክፍሉ ያስተጋባ ጀመር። ኮምፒውተሩ የአሜሪካ የኒውክሌር ሚሳኤል ጥቃት እያለ ይጮሃል። 1 ሚሳኤል፣ 2 ሚሳኤል ብሎ እስከ 5 ሚሳኤል አሳየው። ፔትሮቭም በግርምትና በድንጋጤ ትኩር ብሎ በድጋሚ ሲመለከት አሜሪካ ጥቃት መሰንዘሯን አረጋገጠለት። በዚህም መሰረት እንዲህ አይነት ጥቃት ሲሰነዘር በወታደራዊ መመሪያ መሰረት ፔትሮቭ በሰከንዶች ውስጥ ቶሎ ለበላይ የኒውክሌር ማዘዣ አሳውቆ የመከላከልና የአጸፋ እርምጃ እንዲወሰድ ማድረግ አለበት። ይህም ሲሆን ከክሬምሊን ትዕዛዝ በማስተላለፍ ሶቪየት ህብረት በመቶዎች የሚቆጠሩ የኒውክሌር ሚሳኤሎችን ወደ አሜሪካና አጋሮቿ ታስወነጭፋለች። ይህ ከሆነ ደግሞ ሶስተኛው የዓለም ጦርነት እንደሚቀሰቀስ አያጠራጥርም። ይህ ደግሞ ዓለም ከዚህ በፊት አይታ ወደማታውቀው እልቂት ገብታ እንድትወድም ያደርጋታል። ነገር ግን ኮሎኔል ፔትሮቭ በዚህ ከፍተኛ የማስጠንቀቂያ ሳይረን ጩኸት መሃል ሆኖም ራሱን በማረጋጋት ትንሽ አሰበ። በሐሳቡ መሃል የመጣለት ነገር ይህ የሶቪየት ሳተላይት አዲስ መሆኑ ትዝ አለው። በተጨማሪም አሜሪካ ሶቪየት ህብረትን የሚያክል ሀገር በኒውክሌር ለማጥቃት ብትፈልግ 5 ሚሳኤል ብቻ አታስወነጭፍም። ስለዚህ የሆነ ነገር ልክ እንዳልሆነ ፔትሮቭ ተገነዘበ። አላርሙን መጮውን ሲቀጥል አብረውት የነበሩት የበታች ወታደሮች እርምጃ እንዲወሰድ ቢገፋፉትም ኮሎኔል ፔትሮቭ በመረጋጋት ምንም እንዳይደረግ በማዘዝ ልቡ የነገረውን በመከተል ለማዘዣ ጣቢያው የውሸት አላርም እንደሆነ በማሳወቅ በሚገርም ሁኔታ ዓለምን ከእልቂት ታደገ። ከዚህ ውሳኔው በኋላ ሰከንዶች አለፉ፣ ደቂቃዎችም ወደ ሰዓት ተለወጡ። ምንም ከአሜሪካ የተተኮሰ ሚሳኤልም የደረሰ ፍንዳታም የለም። ከዚህ በኋላ ነበር ታዲያ ሁሉም ኮሎኔል ፔትሮቭ ልክ እንደነበር የገባቸው። ችግሩ ምን እንደነበር ሲያጤኑም በሳተላይት ስህተት በስንት ጊዜ አንዴ የሚከሰት የፀሐይና የዳመና ግርዶሽ መገጣጠም ምክንያት የኒውክሌር መቆጣጠሪያ ሳተላይቱ ይህንን ክስተት እንደ ኒውክሌር ጥቃት በመገንዘብ የውሸት የአላርም ጩኸትና ማስጠንቀቂያ ያሰማው። ይሄኔ ሁሉም የፔትሮቭን ውሳኔ በማድነቅ ሁሉም የበታች ወታደሮች በወታደራዊ ሰላምታ አድናቆታቸውን ገለጹለት። ኮሎኔል ፔትሮቭም ይህንን ክስተት እንደ ትክክለኛ አላርም በመቁጠር በስልጠና በተነገረው መሰረት ሳያመነታ ወደ ዋና የኒውክሌር ማዘዣ ሪፖርት ቢያደርግና ሶቪየት ህብረትም ለዚህ ጥቃት ሙሉ ያጸፋ ምላሽ በመስጠት የኒውክሌር ሚሳኤሎችን ወደ አሜሪካ ስለምታስወነጭፍ የነዚህ ሁለት ሀያላን ኒውክሌር የታጠቁ ሀገራት ጦርነት ያለማመንታት ወደ ሶስተኛው የዓለም ጦርነት እንደሚያመራ ጥርጥር የለውም። ይህ ከሆነ በኋላ የውሸት አላርም መሆኑን በሚገነዘቡ ጊዜም የነበረው ሁላ እንዳልነበር ሆኗል። ይህ ታሪክ ልብ ወለድ አይደለም፣ በታሪክ የተሰነደ እውነት እንጂ። ይህ ሰው ያለምንም መሳሪያ ባለመቸኮል ተረጋግቶ የብልሃት ውሳኔ በመወሰን ብቻ ከኒውክሌር ጦርነት ዓለማችንን አተረፈ። የሚያሳዝነው ይህ ሰው የሰራው ገድልና የአስተዋይነት ተግባር በዓለም አደባባይ ሊዘከርለት ሲገባ ማንም ስሙን ሳያነሳ ዜና እንኳን ሳይሰራለት የገዛ ሀገሩ ሶቪየት ህብረት ሳትቀር ይህንን መልካም ተግባሩን ለዓለም ከማሳወቅና ከማመስገን ይልቅ የሰራውን ነገር በማጣጣልና ስራህን በአግባቡ አልሰራህም በሚል ማስጠንቀቂያ ትልቅ የሞራል ውድቀት ውስጥ ከተተችው። ኮሎኔል ፔትሮቭም በዚህ ነቀፋ ተበሳሽቶ ብዙም ሳይቆይ ከአንድ ዓመት በኋላ በ1984 ከሚወደው የውትድርና ሙያ በጡረታ ራሱን በማግለል በክብርና ዝና ፈንታ የተራሰው ኑሮን በትንሽ የኪራይ አፓርታማ ከነቤተሰቡ ለዓመታት አሳልፎ ዓለምን እንዳልታደገ ለሰራው መልካም ስራ እንኳን እውቅና ሳያገኝ ዓለምም ስለሱ ሳይሰማ
በ2017 እንደ አውሮፓውያን አቆጣጠር በ78 ዓመቱ በሩሲያዋ ፍራይዚኖ ከተማ ሕይወቱ አልፋለች። እኛ ግን ስለዚህ ጀግና ሰው ማወቅና መዘከር አለብን። ምክንያቱም በዛች በሴፕቴምበር 26 1983 ሌሊት አብዛኛው ዓለም ተኝቶ በነበረበት ወቅት ዓለምም ወደ ለየለት የኒውክሌር እልቂት ብሎም ወደ ሶስተኛው የዓለም ጦርነት ልትገባ በተቃረበችበት ወቅት በፈጣሪና በዚህ ብልህ አርቆ አሳቢ ሰው ምክንያት ከመዓቱ ተርፈናል። ታሪክ ሁሌም በጦርነትና በኃያላን መሪዎች ብቻ አይጻፍም። አንዳንዴም እንደ ኮሎኔል ፔትሮቭ ያሉ ሰዎች ተሽከርካሪ ወንበር ላይ ቁጭ ብለው ቀዩን የኒውክሌር ማዘዣ እጀታ ባለመጫንም ታሪክ እንደሚጻፍ ከኮሎኔል ፔትሮቭ በተግባር አይተናል። ውድ የሀገር ልጅ ቲዩብ ቤተሰቦችና ተመልካቾች ይህን ታሪክ መሳጭ ሆኖ ካገኛችሁት ቪዲዮውን ላይክ፣ ኮሜንት እና ሼር ማድረግ እንዳይረሱ። ውድ የቻናላችን ቤተሰቦች እርሶስ በዚህ ባለ ታሪካችን ቦታ ቢሆኑና የዓለም ዕጣ ፋንታ ከፈጣሪ በታች በእርሶ እጅ ቢወድቅ ምን ያደርጋሉ? እስኪ ሀሳቡን ያጋሩን። ይህ የሀገር ልጅ ቲዩብ ነበር፣ ታሪክ ከነ ሙሉ እውነታው የሚቀርብበት። በድጋሚ በሌላ አሪፍ ታሪክ እስክንገናኝ ቸር ሰንብቱልን።